በእግዚአብሔር አምላክ ዓለምን ቅድመ ሁኔታ የተወደዳችሁ ወገኖቼ እስኪ አንድ ጥያቄ ልጠይቃችሁ። አንድ ሀብታም ዲታ ቢሊዮነር ሀብታም ሰው በየማለዳው ጠዋት እየተነሳ በባንክ አካውንታቸው ውስጥ $86,400 ቢያስገባላችሁ ምን ትላላችሁ? አዎ፣ ግን ሲያስገባላቸው አንድ ኮንዲሽን አለው። ይሄ ምንድን ነው? ይህንን $86,400 በየቀኑ ጥቅም ላይ መዋል አለባችሁ። የትናንትና ያለፈ ዕዳችሁ ልትከፍሉበት አትችሉም። ለወደፊትም ልታስቀምጡት አትችሉም። $86,400 ግን በፈቀዳችሁት መንገድ ማጥፋት መጠቀም ትችላላችሁ ብሎ ቢሰጣችሁ ምን ትላላችሁ? እንዴት ትጠቀሙበታላችሁ? አዎ ወገኖቼ፣ እኔ እናንተ ሞኞች አይደለንም። እንደዚህ ቸርና ደግ የሆነ በየቀኑ $86,400 ባንክ አካውንታችን ውስጥ የሚያስገባ ሀብታም የለም። ነገር ግን ወገኖቼ በየቀኑ በየማለዳው ምሕረቱና ቸርነቱ ብዙ የሆነ እግዚአብሔር አምላክ 86,400 ሰከንዶችን በየቀኑ ይሰጠናል። ይችን 86,400 ሰከንድ 1140 ደቂቃ 24 ሰዓት እንደፈለግኑ መጠቀም ግን የኛ ኃላፊነት ነው። እግዚአብሔር ግን ጊዜ አካውንታችን ውስጥ በየቀኑ ያስገባል። አዎ ወገኖቼ፣ ይህን ሁሉ ምላችሁ ምንድን ነው እንግዲህ አዲስ ዓመት ዋዜማ ላይ ስለሆነ እኛ በምንኖርበት ሀገር 2025 አልቆ 2026 ሊገባ ነው እና በዚህ ጊዜ ብዙ ሰዎች የዓመታዊ ውሳኔ ይወስናሉ። አዎ ኒው ኢየር ሪዞሉሽን ይሉታል፣ ያደርጋሉ። ያ ማድረግ መልካም ነው። ፕላንና ቅድ ማውጣት መልካም ነው። እግዚአብሔር ቃልም ያደፋፍራል። በያዕቆብ በመልእክቱ ጌታ ቢፈቅድና ብንኖር ይህንና ይህንን እናደርጋለን በሉ ይላል። ያን ነገር ልናደርግ የምንችለው በእግዚአብሔር አምላክ ፈቃድ ነው። ይህንን አውቀን ግን ፕላንና ፕሮግራም እናወጣለን እና ኒው ኢየር ሪዞሉሽን በጣም የታወቀ ነው በየዓመቱ መጨረሻው ላይ። ነገር ግን በጥናት በእርግጠኝነት ብነግራቸው ከ86% በላይ በጭራሽ ተግባር ላይ አውልም። እንዲሁም አብዛኛዎቹ ኒው ኢየር ሪዞሉሽን የመጀመሪያውን 20 ቀን አያልፍም ይባላል። ምክንያቱም ምንድን ነው? ራሱ በራሱ ኒው ሪዞሉሽኑ መጥፎ ስለሆነ ነው። የአዲስ ዓመት ውሳኔ አይደለም፣ መጥፎ ስለሆነ አይደለም። ሁላችንም እኔ እናንተ በየዓመቱ ውሳኔ እንወስናለን። ነገር ግን ተግባራዊ የምናደርግበት መንገድ በጭራሽ የተሳሳተ በመሆኑ ነው። እኔ ይሄ ነገር ከገባኝ በኋላ እንዲያው ፍሬ ማፍራት በሕይወት ይቻልኩኝ። ያን ደግሞ ምንድን ነው? ይህንን ዓመታዊ ውሳኔ የወሰናችሁት እኔና እናንተ የወሰኑን ውሳኔ ተግባራዊ ለማድረግ ማተኮር የሚገባን በረጅሙ ዓመት ላይ ሳይሆን እግዚአብሔር አምላክ በየሰጠን በእያንዳንዷ የከበረችና ውድ ቀን ላይ መሆን እንዳለበት ከገባኝ በኋላ ነው። ስለዚህ ወገኖች፣ እኔ በማለዳ ስነሳ እግዚአብሔር አምላክ ሆይ እግዚአብሔር የሰራት ቀን ይህች ናት፣ ሐሴትን እናድርግ፣ በእርሷም ደስ ይበለን። ሐሴትና ደስታ ደግሞ የምናገኘው ፍሬ አፍርተን ውስጣችን ረክቶ እግዚአብሔር አድርጎ ያለንን ነገር አድርገን ውለን ስናድር ነው። ምንም ጥያቄ ነው። ስለዚህ በማለዳው በጠዋት በምነሳበት ጊዜ ፖዚቲቭ አቲቱድ ነው የምነሳው። አዎ ብዙዎቹ አዘናጊዎች፣ አነቃቂዎች እንደሚሉት በቃ ይሆንልኛል፣ ይሳካልኛል ምናምን በጭፍን በል ሳይሆን እግዚአብሔር አምላክ ከኔ ጋር ነው። እግዚአብሔር አምላክ ወገንተኛነቱ ለእኔ ነው። እኔ እንዲሳካልኝ በምድር ላይ ፍሬ አፍርቼ የዘላለም ሕይወት አግኝቼ በመጨረሻም ከእሱ ጋር እንድኖር ፈቃዱ ነው። የእግዚአብሔር ጸጋ ሁል ጊዜ አለ። እኔ እግዚአብሔር መንግስትን ጽድቁንና መንግስቱን እስካስቀደምኩኝ ጊዜ ድረስ የሚቀድመውን እስካስቀደምኩኝ ጊዜ ድረስ በምድርም ላይ እግዚአብሔር አምላክ ተመችቶኝ ደስ ብሎኝ እንድኖር የሚፈልግ አምላክ ነው። ለምን? እግዚአብሔር አምላክ ደግ አምላክ ነው። ስለዚህ እግዚአብሔር የሰጠኝን ቀን በጣም ነው ቫሊዩ ማደርገው። ከዚህ በላይ ላደርገው ፈልጋለሁ። እዛ ደርሻለሁ አይደለም እላቸው። ነገር ግን ቀኔን በጣም እጠነቀቃለሁ። ምክንያቱም ምንድን ነው? በዛች ቀን እግዚአብሔር አድርጎ ያለንን አድርገን መስራት የሚገባንን በምድር ላይ በተሰጠን ክህሎት፣ ችሎታ፣ በስራ ገበታ፣ በመማርም በተለያየ መንገድ ይሁን አድርገን ከዋልን ሌላውም ቀን ስትመጣ እንደዚሁ ብናደርግ ሌላውም ቀን ስትመጣ እንደዚሁ ብናደርግ ወገኖች የአዲስ ዓመት ውሳኔያችን ከግብ ይደርሳል። ቀናት ተደማምረው ሳምንት ስለሚሆን፣ ሳምንታት ተደማምረው ወር ስለሚሆን፣ ወራት ተደማምረው ዓመት ስለሚሆን የፍሬ ዓመት የፍሬ ዘመን ይሆንልናል። ስለዚህ ልንሰራ የሚገባንን ነገር በረጅሙ ዓመት ላይ ሳንዘናጋ በየቀኑ ላይ ብናተኩር ፍሬ እናፈራለን። ምክንያቱም ረጅም ዕድሜ እንኳን ቢኖረ 90 ዓመት ዕድሜ ቢኖረን በምድር ላይ ልንኖር የምንችለው ከ33,000 ቀናት በታች ነው ወገኖች። ስለዚህ ይህንን ልብ እንድትሉ ነው እና በየቀኑ ማተኮር ለፍሬ ያበቃናል። ልክ ነው፣ እርግጥ ነው ሁሉ ነገር በአንድ ቀን አይጨረስም። ለዚህ ነው ሮም በአንድ ቀን አልተሰራችም የሚባል። ሮም ኢዝ ኖት ቢልት ኢን ዋን ዴይ የሚለው
የቆየ አጋጭ እናውቀዋለን። ነገር ግን መርሳት የማይገባን አንድ ነገር አለ። ሮም ኢዝ ኖት ቢልት ኢን ዋን ዴይ፣ ነገር ግን ባት ዘይ ወር ሌይንግ ብሪክስ ኤቭሪ ሚኒት የሚለውንም ሁለተኛው ፓርት አትርሱ። ሮም በአንድ ቀን አልተገነባችም፣ ነገር ግን በየደቂቃው ጡብ ይጥሉ ነበር። በየደቂቃው ጡብ ባይጥሉ ሮም አትገነባም ነበር። ስለዚህ ቀን ትልቅ ቫልዩን ያለው በእግዚአብሔር ዘንድ፣ በእኛም ዘንድ እንደዛ ያሆንልን። ያንን ብናደርግ የአዲስ ዓመት ውሳኔዎቻችን ከግቢ ይደርሳሉ። ለምሳሌ ዘንድሮ መጽሐፍ ቅዱሴን አንብቤ ጨርሳለሁ ብላችሁ ወሰናችሁ ከሆነ መልካም ነው። የተለያዩ ውሳኔዎችን እንወሰናለን። ነገር ግን ከመጀመሪያዋ ቀን ጀምሮ ግን በየቀኑ መጽሐፍ ቅዱሳችሁን ብታነቡ ወገኖች፣ በዓመቱ መጨረሻ ላይ ምን አይነት ስኬት እንደሚኖራችሁ ታውቃላችሁ። በስጋዊ ነገር ለምሳሌ የሰውነት ጤንነቴን እንከባከባለሁ፣ ትምህርት እማራለሁ፣ እዳዎችን እቀንሳለሁ፣ የመሳሰሉትን ነገር ግን ኤቭሪ ዴይ ኢምፕሊሜንት ካላደረግነው ወገኖች በጭራሽ እንደኔ ፍራስትሬት እንደሆናችሁ መኖር ነው። ለዚህ ነው በጣም ፍራስትሬትድ ከመሆኑ የተነሳ ማይ ኒው ይር ሪዞሉሽን ኢዝ ኖት ቱ ሜክ ኤኒ ኒው ይር ሪዞሉሽን ብዬ ነበር። የኔ አዲስ ዓመት ውሳኔ አለማድረግ ነው ያልኩት። ለምን ውሳኔ ብዙ አድርጌያለሁ፣ ግብ አልመጣም። ነገር ግን በየቀኑ ካተኮርኩኝ በኋላ ግን ለፍሬ በቃው። ወገኖች አዲስ ዓመት አካባቢ ስለሆነ ይህንን እምላችሁ፣ ይህም በተመለከተ ሌሎች መልእክቶች ወደፊት አቀርባለሁኝ። እግዚአብሔር አምላክ የተመሰገነ ይሁን። ቀናችን እያንዳንዷን ቀን በማስተዋል በእርጋታ ክብርና ምስጋና ለእግዚአብሔር ሰጠን። ዋና የሚቀድመውን ነገር አስቀድመን እግዚአብሔር አምላክ ክርስቶስ ኢየሱስን ወደ ምድር የላከው ለኃጢአት በደል መተላለፍና ለዘላለም ሕይወት መሆኑን አውቀን የከበረውን ከተዋረደው ለይተን ጊዜያዊውን ከዘላለማዊ አስተያይተን አንኳሩን ከገለባው ለይተን የፍሬ ኑሮ እንድንኖር በየቀኑ እግዚአብሔር በማስተዋል በስራ በፍሬ ይባርከን። እኔ እናንተን ይባርከን። ወገኖች እንግዲህ እንደተለመደው ይህን መልእክት ሰምታችሁ ለሌሎች እንድታሰሙ፣ ፎሎ እንድታስደርጉኝ፣ ላይክ ኮሜንት እንድታደርጉ፣ የመሰላችሁንም ደግሞ የእናንተንም ሀሳብ ብታሰሙ እጅግ በጣም ደስ ይለኛል። የወንጌልን ስራ ሁላችንም ተባብረን ነው የምንሰራው። በክርስቶስ ፍቅር ወዳችኋለሁኝ። ተባረኩ። እግዚአብሔር የሰራት ቀን ይህች ናት። ሐሴትን እናድርግ፣ በእርሷም ደስ ይበለን። ደስ እንዲለን የሚፈልግ አምላክ ከኛ ጋር ነውና ተባረኩ።